ሰላም ሰላም ውድና የተከበራችሁ የሀገሬ ልጆች ዛሬ ማሳያችሁ ይህን የመሰለ አሳ ነውኝ። አሳ ገና አሁን አዲስ መጥቶ ከባህር ማለት ነው። ይሄን እንደምታዩት በጣም ደስ የሚሉ አሳዎች ናቸው። በጣም ነው የምወዳቸው እኔ በመብላትም በመስራትም ደስ ይሉኛል። ቀለል ያሉ ናቸው እና የዚህን አሰራር አሳያችኋለሁ ውዶች ማሮቼ። ይህን ይመስላልኝ። በጣም አጭር ቪዲዮ ነው። እስከ መጨረሻ ሄዱልኝ። ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉልኝ። እነዚህን አሳ ዝርያ ስማቸው ኮፈር ነው ተብሎ አንዱ እኔ እንጃ ስሙን ረስቼዋለሁ። ብቻ አንድ ስም አለው። ይሄኛው አሁን በእጄ ያስኩትኝ ስሙን ረስቼዋለሁ። አንደኛው ግን ኮፈር ነው። ኮፈር የሚባል አሳ ነው እና ይሄን ይመስላል። መጀመሪያ ጥብ እናደርገውና ካጠብን በኋላ ደግሞ እንደዚህ ቅመሙ እንዲገባ ማለት ነው በቢላዋ ትንሽ መሀሉን ቆረጥ እናደርገዋለን። ቅመሙ በደንብ መግባት አለበት ማለት ነው። ምክንያቱም ሲጠበስ ጣዕም ይኖረዋል። ይሄ ኮፈር አሳ ይባላል እና በጣም ጣፋጭ ነው። ቆንጆ ነውኝ። ትወዱታላችሁ ቤተሰቦቼ። ያው ዱባይ ያላችሁ ልጆች በአብዛኛው ልታገኙ ትችላላችሁ የዚህን አይነት አሳ። እኔ ዱባይ ስላለሁኝ የዱባይ አሳ ነው ይሄ። ዱባይ ውስጥ ነው አሰሪዎቼ ሄደው ይዘው ይመጣሉ ከባህር ማለት ነው። እና ይሄን ይመስላል። አሳው በጣም ደስ የሚል አሳ ነው። እና የምትፈልጉ አሰራሩን ማየት የምትፈልጉ ካላችሁ እስከ መጨረሻ ሄዩና ትማሩበታላችሁ ውዶቼ ማሮቼ። ሰብስክራይብ አድርጉኝ። ኧረ ምንድነው ደግሞ ይሄ? እሺ ይቅርታ። ያው ይሄ አሳው ሲሰራ ዝንብ ምናምን አይጠፋም ለዛ ነው። ያረብ ደግሞ ዝንብ አለ እንዴ እንዳትሉ። ያው አሳው ጋር አሳ ስላለ በጣም ቤት እንደመጣ አላውቅም። አንድ ብቻ ነው ያለው ግን እንትን እያለ ነው እየዞረኝ ነው ይዞረውና እና የኔ መስዳን ውዶችዬ። አሁን እኔ እንደዚህ ክፍል እያደረኩኝ በቢላዋ መሀሉን ከዛ ቅመም ቀባዋለሁ ማለት ነው። አሁን ጨርሻለሁኝ። አሁን ቅመም መቀባት ብቻ ነው። እንደምታዩት ቅመም በደንብ ቀባዋለሁ። ቅመሞቹ ደግሞ የራሱ የአሳ ቅመም አለው። ባህራት ሙሸከል አደርግበታለሁ። ፍልፍል አህመር አደርግበታለሁ። ሎሚ አደርግበታለሁ። ጨው አይቀርም። እሱን ሎሚን በደንብ አድርጋችሁ ይሄን ቅመሙንም የራሱ ቅመም የአሳ ቅመም ይሸጣልኝ ገበያ ላይ የራሱን ቅመም ነው የማደርገው በአብዛኛው። እና ፍልፍል አስዋት ወይም ፕላከከር ነው በርበሬ የሚጠሩት ማለት ነው። እና ቆንጆ በርበሬ ወይም ተብሎ ይጠራል። እሱ አደርጋለሁ። እና ይሄን ይመስላል ውዶቼ። ይሄን አሰራር እንደዚህ አድርጋችሁ ቅብት ካረጋችሁት በኋላ ይጠበሳል ማለት ነው። እያንዳንዱ አሁን መሀሉንም ሁሉንም ቅብት አድርገውና ለግማሽ ሰዓት ያክል ሸፍኜ አስቀምጠዋለሁ። ግማሽ ሰዓት በኋላ መጥቼ ደግሞ እንደገና እጠብሰዋለሁ ማለት ነው ውዶችዬ። ይሄን ይመስላልኝ። ያው ብዙውን ካሜራ ላይ አላስገባላችሁም። ሲመቼ ነው የምቀርጸው። ያው ልጆቹ ሲገቡብኝ ምናምን ዩቲዩብ ቅጣት ስለሚያደርግብኝ ህፃናት ምናምን ስለማይፈቀድ ስለሚባል በቃ ያው አንዳንድ ጊዜ እያሳለፍኩ ነው የምቀርጸው እላችኋለሁ ውዶችዬ። እና አሁን በደንብ እንደዚህ ቅመሙን ከቀመማችሁ በኋላ በጋለ ዘይት ላይ መጥበስ ብቻ ነው የሚቀረው ማለት ነው። ይሄን ቀመማችሁ ግን ግማሽ ሰዓት የሚሆን ማስቀመጥ አለባችሁ። ምክንያቱም ጥሩ ነው ቅመሙ በደንብ ይገባው ነው ውስጡ ማለት ነው። ውስጡ ድረስ በደንብ ጣዕም እንዲኖረው ያደርገዋል። በደንብ ቀቡት ማለት ነው ቅመም። አሁን ይሄ ለከለር ያክል ነው። ይሄ ከለር ነው ቀይ እንዲያደርገው አሳው ሲጠብስ እንደዚህ ከለር በደንብ መቀባት
እንደዚህ ቅመሙን ቅብትብት አድርገን ከዛ እናስቀምጠዋለን። በደንብ ይቀባን ቅመሙ። እንደዚህ አንዱ ላይ በዛ ብሎበት ከሆነ ወደ አንደኛው ሽት ሽት አድርጋችሁ ጥሩ ይሆናል። አሁን የጋለው ዘይት ላይ እንጠብሳለን ማለት ነው። አሁን እንደምታዩት ዘይቱ ግሏል። አሁን እንደዚህ መጥበስ ማለት ነው። አንዳንድ እያደረኩኝ ትልልቅ አሳ ስለሆነ አንዳንድ እያረኩ መጥበስ። እንደዚህ ጥብስ አድርጌ ይህን ይመስላል ውዶችዬ። ላይክ ማድረጋችሁ እንዳትረሱ። ከዛ በነጭ ሩዝ ወይም ዝም ብላችሁ ብትበሉት ራሱ በጣም ደስ የሚል አሳ ነው። ከሽከሽ ብሎ ነው የሚበስለው። ያገለባበጣችሁ በደንብ እንዳያርባችሁ በደንብ ጥበሱ ትላችኋለሁ ውዶቼ። ሲገለበጥ ደግሞ ይሄን ይመስላል። ያው ጣፋጭ ነው፣ ቆንጆ አሳ ነው እና መብላት ትችላላችሁ ውዶቼ ማሮቼ። እና ይሄን መስል ነበረ።